በመጀመሪያ ወደ ፕሌይ ስቶር አፕሊኬሽን እንገባለን። ከዛ በኋላ እዚች ጋር ሰርች ባሯን ነክተን ከላይ ሰርች ምልክቱን ነክተን JXVPN ብለን ሰርች እናረጋለን። ከዛ መጀመሪያ ላይ የሚመጣውን እንነካዋለን። ይሄኛው ማለት ነው JXVPN የምንለው ይሄኛው ሲሆን እቺኛው ዳውንሎድ ታረጋታላችሁ። ከዛ ኦፕን ትሉታላችሁ። ቀጥታ ልክ እንደዚህ ኦፕን ስትሉት ራሱ አፕዴት ያደርግላችኋል። እናንተ እዚች ጋር መታችሁ ሰርቨር ትመልጣላችሁ። እቺኛውን አንድ ጊዜ ክሊክ ታረጋላችሁ። ከዛ እዚች ጋር ETH ብላችሁ ሰርች ባሩ ላይ ETH ብላችሁ ጽፋላችሁ። ETH ስትሉ ያው ኢትዮጵያ OLDP ኢትዮጵያ ብሎ ይመጣላችኋል። እናንተ ግን የምትጠቀሙት ኢትዮጵያ ኢትዮ ቴሌኮም ፍሪ 2026 እና OLDP ፍሪ ኔት የምትለው ነው። እኔ በOLDP ነው ማሳያችሁ። ከዛ እዚህ ጋር ምንድነው የምንለው ቀጥታ ስታርት ብቻ ስታርት አንድ ጊዜ ክሊክ እናረጋለን። አንዳንድ ጊዜ የኔትወርክ ችግር ሲኖር እንደዚህ ኮኔክት ያለ ማድረግ ችግሮች ይኖራሉ። እንደዚህ አይነት ችግሮች ሲኖሩ ኤርፕሌን ሞድ ኦን ኦፍ ማድረግ ነው የሚጠበቅብን። ያው እንቢ ስላለኝ እኔ ኤርፕሌን ሞድ ኦን ኦፍ ሳደርግ በስተክል ኮኔክትድ ይሆንልኛል ማለት ነው። ያው እንግዲህ ኦን ኦፍ አድርጌያለሁ ኔትወርክ እስከሚመጣ ነው። እንግዲህ ከይቅርታ ጋር ያው እንደምታዩት አሁን ዳታ በርቶልኛል። እስቲ ስታርት እንበለው። ይሄው እንደምታዩት ኮኔክትድ ብሏል ማለት ነው። አሁን እስቲ ዩቲዩብ ላይ ገብተን እንሞክረው። ይሄው ይሰራል። ዋው! እስቲ አንዱን ቪዲዮ እንንካው እና ነው መስራትና አለመስራቱ በጣም አስገራሚ የሆነ ፍሪ ኢንተርኔት ነው። እንግዲህ በቃ ከዳታ አለመሙላት ግልግል ማለት ነው። ተገላገላችሁ ማለት ነው። ስለዚህ እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ እና ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።